ሰላም ተማሪዎች፣ ይህ ለርኒፋይዩ ነው። በዚህ ቻናል ፈጣን ትምህርታዊ መረጃዎችን እንዲሁም ትምህርታዊ ኮርሶችን ታገኛላችሁ። ስለዚህ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማትሪክ ተፈታኝ ናችሁ፣ ነገር ግን እንዴት መዘጋጀት እንዳለባችሁ አታውቁም። በዚህ ቪዲዮ እንዴት እንደምትዘጋጁ ነግራችኋለሁ። ቪዲዮውን ከመጨረሻ ተከታተሉ። በእርግጠኝነት ደግሞ ስለሚጠቅማችሁ ላይክ በማድረግ ጀምሩ። ስለዚህ ማድረግ ያለባችሁ አንደኛ ፕሪፔር ኤ ፕሌስ ቱ ስተዲ፣ የምታጠኑበትን ቋሚ የሆነ ቦታ ማዘጋጀት በጣም ወሳኝ ነገር ነው። ፎከስ አድርጋችሁ እንድታነቡ ስለሚረዳችሁ። ስለዚህ የምትችሉ ከሆነ ላይብራሪ በመሄድ ካልሆነ ደግሞ ቤታችሁ ውስጥ ዲስትራክሽን የሚበዛበት ቦታ ላይ ማጥናት በጣም ወሳኝ ነገር ነው። ሁለተኛው ፕላን ዩር ስተዲ ታይም፣ የምታጠኑበትን ጊዜ ማቀድ አለባችሁ። በቀን ምን ያህል ከበር ማድረግ እንዳለባችሁ፣ ለምን ያህል ሰዓት ማጥናት እንዳለባችሁ ሙሉ እቅድ ማውጣት በጣም ወሳኝ ነገር ነው። ሶስተኛ ፕራክቲስ ኦልድ ኩዌሽንስ፣ ያለፈው ዓመት ጥያቄዎችን መስራት ለሚጠቅማችኋል። ጥያቄው በምን አይነት መልኩ እንደሚወጣ እንድታውቁ ይረዳችኋል። ስለዚህ የተለያዩ ዓመት ጥያቄዎችን ደጋግሞ መስራት በጣም ወሳኝ ነገር። አራተኛ አቮይድ ዲስትራክሽን፣ ዲስትራክት የሚያደርጋችሁ ነገር ማስወገድ። ምክንያቱም ዲስትራክት የሚያደርጋችሁ ነገር እያለ ፎከስ ማድረግ አትችሉም። ፎከስ አድርጋችሁ ደግሞ የማታነቡ ከሆነ ያጠናችሁት ነገር ቶሎ ትረሳላችሁ። ስለዚህ ዲስትራክት የሚያደርጋችሁን እንደ ስልክ፣ ቲቪ ያሉትን ከራሳችሁ ማድረግ አለባችሁ። የመጨረሻውና ወሳኝ ነገር ደግሞ ቴክ ኤ ሾርት ብሬክ፣ እረፍት መውሰድ አለባችሁ። እረፍት የማትወስዱ ከሆነ አይምሯችሁ የመያዝ አቅሙ እየቀነሰ ነው የሚመጣው። ስለዚህ በምታጠኑበት ሰዓት በእያንዳንዱ የንባብ ጊዜያችሁ እረፍት መውሰድ አለባችሁ። ለምሳሌ አንድ ሰዓት የምታነቡ ከሆነ 10 ደቂቃውን እረፍት፣ 50 ደቂቃውን ደግሞ ማጥኛ ብታደርጉት በጣም ኢፌክቲቭ ትሆናላችሁ። ስለዚህ እነዚህን 5 ነገሮች በእርግጠኝነት የምታደርጉ ከሆነ ማትሪክን ሳያሳስባችሁ ምንም በከፍተኛ ውጤት ታልፋላችሁ። ስለዚህ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በእርግጠኝነት እንደጠቀማችሁ አውቃለሁ። ስለዚህ ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ ደግሞ የምመጣ ይሆናል። ስለዚህ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።